ጥሩ ልጅም እንደሆነ ያው ይሄንን መኪና የሚሰጠኝ እሱ እንደሆነ ምናምን ታውቃለህ። ያው አብረን የምንሰራው አብረን ከዜሮ ተነስተንም እዚህ እንደደረስን ምናምን ነገር ያለው ግን ታውቀዋለህም ግን ብዙ ቅርበትም ስለሌለህ ነው አውቃለሁ። እንትን ያልከው ብዙ የሚሳመን እንዲህ እንደ ቁም ነገር ያላሰብከው ቀልድም ስለሚያበዛ ምናምንም ነው አይኑ ግን ያለውን ነገር ላስረዳ ምናምን ሞክሬያለሁ። ከዚህ በፊትም ለኢሳብም ነገር በርግጥ ባለፈው ነገር አይደለም እሱ ምናምን ብያለሁና አንተ ከዛኛው ልጅ ጋር ሙጭጭ ብለሃል። ምንድነው ሀሳብ ይቀየራል ወይስ እንደዛው ነው? ሀሳቡ እንዴት መሰለሽ ክራም ኢሳም እርግጥ ጥሩ ልጅ ነው፣ ግን ቀልደኛ ነው። ቀልድ ያበዛል። ስራም ጎበዝ ነበር፣ ቀልድ ያበዛል። ስለዚህ ምንድነው አሁን ትዳር ከሆነ ትዳር ነው። ይሄኛው ልጅ ደግሞ እንደማየው ከሆነ በጣም ጥሩ ልጅ ነው፣ ቁም ነገረኛ ነው። ለኛም ደግሞ አንዳንድ ነገሮችን ቁም ነገር እየሰራ ነው ያለው። ስለዚህ ትዳርን የመሰለ የለም። ትዳርሽን እንቺ ይሄ ልጅ ብትይዥና ወደ ትዳርሽ ብትገቢ ትዳርሽን ብትይዥ ጥሩ ነው ብዬ ነው የምገምተው። እሱማ ልክ ነህ እኮ ግን ያው ከረፈደ ሆነ የኢሳም መምጣት እና እሱ እንደዚህ አይነት ነገር ማሰቡ ምናምን እንትን በያለው። በርግጥ ግን ያው እንደመሰለሽ እስካሁን ድረስ ይሄ ልጅ ትዳር ይሆናል ብለሽ ጠብቀሽውም ነበር። ብዙ ነገር አብራችሁም ሰርታችሁ ነበር። ስለዚህ ወደ ትዳሩ ስላልገፋበት አሁን የኛው ልጅ ወደ ትዳር ዓለም ስላጠበቀ ትዳር ስለፈለገ እኔም ደግሞ አግብተሽ ትዳር ይዘሽ ያንቺን ደስታና ዓለም ማየት አለብኝ እና ይህ ልጅ ጥሩ ልጅ ነው እና እንዴት ነው ካሁን ቀደምም ያው ጠይቀሽውም ነበር ጠይቃንም ነበር። 10 ዓመት በኋላ ነው ከዛን ወዲህ ምንም ነገር እንደማይሆን ነግሮናል ይጣላል። ስለዚህ ምንድነው እንግዲህ ሁልጊዜ ያንቺንም ደግሞ ሰዓትና እድሜ ማቃጠል ተገቢ አይደለም። በሰዓቱ አግብተሽ ትዳር ይዘሽ አበባ